የካሳውን ገርማሞ ልጅ የተወለደባት ያደገባትም ሆነ ህይወቴ የሚላትን ሙዚቃ ያወቀባት ከተማ አዲስ አበባ ነች። ቴዲ የከተማ ልጅ ነው። ከተሜው ቴዲ አሁን ከተማ የለውም። ለሲኒማ የተመላለሰባት ፒያሳ ወላልቃለች። ሙዚቃን ያጣጣመበት ምንድነው ኢትዮጵያዊነት? ኢትዮጵያ ውስጥ ጀግኖች መስዋዕትነት ያቆሟት ሀገር ላይ ኢትዮጵያዊነት እንዴት ይገፋ የሚል መልእክት አለ። ኢትዮጵያ ውስጥ ያለው ይሄ አሁን ስልጣን ላይ ያለው መንግስት ከኢትዮጵያዊነት ጋር ፍቺ ወይ ደግሞ ርቀት የፈጠረው ወይ ደግሞ ኢትዮጵያዊነት እንዴት እንደተገፋ በግሌ ባስበው ባወጣ ባወርደው ሊታይ ሊጨበጥ የሚችል ነገር የለም። የጠቅላይ ሚኒስትር አብይ መንግስት 8 ዓመት የተወጋው በኢትዮጵያ አጀንዳ በኢትዮጵያዊነቱ አጀንዳው ነው። ሚሳኤሉንም ክላሹንም ጅራፉንም መግለጫውንም ያስወነጨፉት ሁሉም ሊባል በሚችል ደረጃ በዘር የተደራጁ በመንደር የተሰባሰቡ የሰፈር ማህበርተኞች ናቸው። በቃሉም በተግባሩም ኢትዮጵያዊነትን እያውለበለበ እየተጓዘ ያለ ኃይል ነው። የትኛው ኢትዮጵያዊነት ነው የተገፋው? ኢትዮጵያዊነትን የገፋው ቲፒኤልኤፍ ነው። ኢትዮጵያዊነትን የገፋው ሸኔ ነው። ኢትዮጵያዊነትን የገፋው ፋኖ ነው። ስለ ኢትዮጵያ ሲባል ኢትዮጵያዊነትን ለማፍረስ ደፋ ቀና የሚሉ በየሰፈሩ የሚተኩሱ መግለጫዎቻቸው ላይ እኮ ግልጽ ነው። ስለዚህ ምንድነው ኢትዮጵያዊነት? ኢትዮጵያዊነት የቱ ጋር የተገፋው? በማን ነው የተገፋው? እንዴት ነው የተገፋው? እናት ኢትዮጵያ ክብሯን እናውሳ፣ አንድ ላይ ሆነን መሳለመሰ ሶስቱም ቀለማት አርገን አላማ አንድነታችን ላለም ይሰማ በድል ማህበር ባውዳመትም ላይ በክፉ ደጉ የማይለይ ጀግንነት እንደሆን የአባቶቻችን ነው። ህብረታችን ጸንቷል፣ ድል መምታት የኛ ነው። አጥንት የሚከስከስ ደም የሚፈስላት ሀገሬን ጭራ አይደፍራትም ጠላት የሚከተል ደም የሚፈስላት ሀገሬን ጭራ አይደፍራትም ጠላት ጀግንነት እንደሆን የአባቶቻችን ነው። ህብረታችን ጸንቷል፣ ድል መምታት የኛ ነው። ስለዚህ አራራም ግድ የለንም እኛ ተቀንተን ያዘናል ለኔ ትተለኛ አጥንት የሚከስከስ ደም የሚፈስላት ሀገሬን ጭራ አይደፍራትም ጠላት Alotan sanyi kushi ila
madike laga morbori kan bulchu warra babiya